ሰላም ጤና ይስጥልን። እንደምን አላችሁ? እግዚአብሔር ይመስገን። ሁሉስ ባለመድኃኒት። ዛሬ አንድ መጽሐፍ እናነባለን። መልአከ መንክራት መምህር ግርማ ወንድሙ የሰው ካርሚያ ሰልሎት አላል ከሚለው ቅጽ 4 መጽሐፋቸው ላይ እንዴት ወደዚህ መንፈሳዊ ህይወት እንደገቡና በህይወታቸው ውስጥ ያለፈውን የመንፈሳዊ ምሪት መገለጥና የመለኮት ኃይል እንዴት እንደተገለጠ አብረን በጥቂቱ እንመለከታለን። የራሴንና የህብረተሰቡን ችግር ለማየት የወሰድኳቸው እርምጃዎች የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን መፍራት መንፈስ ያርፍበታል። ኢሳይያስ ምዕራፍ 11 ቁጥር 2። በቅንነትና በበጎ መንፈስ ሆኜ የህብረተሰቡን ህይወት ሳየው አንዳች ስውርና ድብቅ ችግር እንዳለበት የሚታዩ መሰረታዊ የሆኑ ከህይወቱ ያልተለዩት አሳርና አበሳዎች ለዘመናት ቀፍደው እንደያዙት ለማወቅ ብዙም አልተቸገርኩም። ይህንን ለመረዳት ያገዘኝ ደግሞ ዝቅ ብዬ የእያንዳንዱን ሰው ተለዋዋጭ ባህሪ፣ ጠባይና ድንገት ተነስቶ ማኩረፍ፣ መቀየም፣ ሆድ መባስ፣ ቶሎ መከፋት፣ ማዘንና መተከስ፣ በልዩ ልዩ ሐሳብ መወሰድ፣ ለብቻ ቁጭ ብሎ መቆዘም፣ በትንሽ ነገር መበሳጨትና ማልቀስ የመሳሰሉትን የውስጥ የህይወት ብሶቶችን በማድመጥ መፍትሄውን ለመፈለግ ብዙ አይነት ጥረት ማድረግ ጀመር። ጥረት 1 ያለቀሱትን አባብዬ በእምነት የደከሙትን ቃለ ወንጌል አስተምሬና አበረታትቼ ችግራቸውን፣ ሐሳባቸውን በጸሎት እንዲያሸንፉ መክሬ ስመለስ አሁንም እዛው ተመልሰው ሲያለቅሱ አገኘኋቸው። አልቅሰው እንኳን የማይወጣላቸው እንደሆኑ ስመለከት አገልግሎቴ ጥጋቸውን እንዳደረሰ ገባኝ። ጥረት 2 ተጣልተው የነበሩትን አስተምሬና ምክር ሰጥቼ ከታረቁ በኋላ ተመልሰው ይጣሉና ከዚህ በፊት ከነበረው ጠባይ በላይ ተደባድበው ተፈነካክተው ጭራሽ ብሶባቸው እኔን እንደገና የፍርድ ቤት ምስክር በማድረግ በየጊዜው ፍርድ ቤት በመመላለስ እስኪሰለቸኝ ድረስ ሲያሰቃዩኝ መንፈሳዊ አገልግሎቴ የቀረው ነገር እንዳለና ልማዳዊ ሰባኪ መሆን ነው ህዝቡ የሚያዳምጠው የሚል ሐሳብ በህሊናዬ ውስጥ ጭልታ መጣ። ጥረት 3 ሰው እየተሰበከ ትምህርት እየተሰጠው ስለ ቅዱሳን መላእክት፣ ስለ ጻድቃን፣ ስለ ሰማዕታት አማላጅነት እየተነገረው ትላንት ጉባኤ ተሳትፎ የነበሩ መናፍቃን ሆነው ጌታን ተቀበልን እኮ እያሉ እምነታቸውን ሲክዱ የተቀደሱበትን ያስቀደሱበትን የቆረቡበትንና የዘመሩበትን ቤተክርስቲያን እምነት ትተው ወደ ሌላ እምነት በመሄድ ራሳቸውን ቀይረው ባለን ቋንቋ ሲጮውና ማቆሚያ በሌለው ልፍለፋ ሲቀባጠሩ ሳይ እንዴት ሰው እንደዚህ በጥርቲያ መቀየር ቻለ? እኔስ ሁሉ ድካም ለምን የሚለውን ጥያቄ ደጋግሜ በማንሳት ጉድለቴን መፈለግ እንዳለብኝ በራሴ አረጋገጥኩ። ጥረት 4 የኔ ጉድለት አንደኛው ዝም ብዬ ስብከት አዘጋጅቼ መስበክ ብቻ ነበረ። ጸሎቴ ዘልማዳዊ ከልብ ሳይሆን ከአፍ መድገም ብቻ፣ ማታም ጸሎት በአፍ አግተውትሜ መተኛ ስለነበር የአገልግሎቴ ኃይል ጉልበት እንደሌለው አወቅሁ። አባቴ የጸሎቴን ጥቅም ብዙ ቢነግረኝም ከልማድ ውጪ የተለየ እንዳለው አልተረዳውም ነበር። የእናት አባት አያቴም በየ3 ሰዓት ልዩነት ይጸልዩና ይሰግዱ እንደነበር በአንክሮ በተዘክሮ አላስተዋልኩም። ስለዚህ የገደለኛ የአምልኮ ስግደት፣ የአስተብርኮ ጸሎት፣ የተመስጦ ምስጋናና የልመና ጸሎት፣ ይቅርታና የምልጃ ጸሎት ግድና መሰረታዊ እንደሆነ በህልሜ ያየው። ከዚያም በእውኔ በተግባር ጀመርኩ። በህልሜ በመጽሐፈ ኢያሱ ምዕራፍ 3 ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ዛሬ ተቀደሱ የሚለውን ሳነብ ብንናልኩኝ። ከዚያም በቅዱስ ቁርባን ያልታተመና በስጋው ደሙ ያልከበረ ሰው ኃይል እንደሚያጣ ገባኝ። በመሆኑም ማስቀደስ ሳይሆን መቀደስን ጀመርኩ። በየጊዜውም ቅዱስ ቁርባን እየወሰድኩ ማገልገል ስጀምር ሰው ሁሉ እያኮረፈኝ ይጠላኝና ይሽሸኝ ጀመረ። አባቶችም የኩርፋዩና የጠቡ ተካፋይ ሆኑ። ሁሉም
የሆነ ነገር ያለበትና የእይታና የጥላቻ ፊት እየበረታ መጣ። አዘውትሬ ቅዱስ ቁርባን ስወስድ ሰዎችም አዘውትረው ይሸሹኝ ጀመር። ይሁን እንጂ ጉባኤው እየሰፋ የሰውም የማድመጥና የመለወጥ ጉዳይ እየጨመረ ቅዱስ ቁርባን የሚወስደውም እየበዛ ሲመጣ በወንጌል አገልግሎቴ ላይ ታላቅ የጠብና የጥላቻ ነውጥ መጣብኝ። እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርን ዳር እንዳለ አሸዋ የልብ ስፋት ሰጠው። አንደኛ ነገሥት ምዕራፍ 4 ቁጥር 29። የሰው ካርነ መላከ መንክራት መምህር ግርማ ወንድም ይቀጥላል።